በጣም አድርጎልኛል። አንድ ጊዜ ላንቺና ለልጅሽ ሞት አይሆንም፣ ሞት መጥቷል፣ እግዚአብሔር ገልብጦታል ተባለ። ልጅቷም ደግሞ በሰላም ትመጣለች ተብዬ እዚህ ተገልግያለሁ። ራሴን ያገለገልኩ መጣች። ሁለት ምስክር ነው የሚመሰክረው። መጣች በኋላ በሰላም መጣ። እሷም ደግሞ ከነ ልጇ መጣ። እንደገና በሰላም ሸኘዋት። መጣ በሰላም ሸኘዋት። በሰላም ሸኝቻታለሁ። ጌታ እዚህ ቦታ ላይ አገልግያለሁ። ባንቺና በልጅሽ ላይ የታወጀ ሞት ተገለብጧል። እግዚአብሔር ጣልቃ ገብቷል። በሰላም ትገባለች ብዬ ጸልያለሁ። አሁን ግን በሰላም መጣ። በሰላም መጣ። በሰላም ከነ ልጇ ሸኘዋት። ሁለተኛ ነገር ደግሞ ለዘላለም የተያዘብሽ ተለቋል ተባለ። ሰው ለምን ህይወት ካለ ነው ብር አይደል እንዴ? ህይወት ካለ ብዙ ነገር የምናየው ህይወታችን እስካለ ድረስ ነው የምናየው። ግን ለኔ የተለቀቀልኝ ምንድነው ብትሉ በጣም ታማሚ ነኝ። ምንም ነገር እንትን የሚለኝ ነገር የለም። እታመማል። ይሄ ነገር ምንድነው እላለሁ። ይሄ ነገር ምንድነው ይላል። እኔም አውቃለሁ፣ መንፈስ ቅዱስ ደግሞ የእግዚአብሔር ሰው ያውቃል። ስለዚህ ለኔ በጣም የተለቀቀልኝ ነገር ጤንነት። አጨብጭቡ። ኢየሱስ ጌታ ነው። በሳቱ በጣም እየታመመሽ ነበርሽ። ከዛው በሽታ የሚባልብኝ የሚለቀቅ ነገር አለ። ተለቆልሻል አልኩ። አንቺም የምታውቂ ነገር እንግዲህ መንፈስ ቅዱስ ብዙ አያስኬድም አይደል? ሁሉ ያውቃል፣ የእግዚአብሔር ሰው ያውቃል። ስለዚህ የተያዘብኝ ነገር ቅድምም ብያለሁ፣ ብር ማለት ህይወት ካለ የኔ ህይወቴ ለራሴ ሊሞት ነው እያልኩ ነው እንትን በጣም ነው የፈራሁት። ከዛ በኋላ ያተለቀቀልኝ ለልጄ ደግሞ በጣም በር ተዘግቶ ነበር። ተዘግቶ የነበረው እግዚአብሔር ለካ ሌላ መንገድ አለው። ሌላ መንገድ አለ። የበለጠ ነገር ደግሞ ከፍቶ ልጆቼ እየሰሩ አሉ። እኔም ደግሞ ጤንነቴ በዚያ አንተ ያገለገልክልኝ ነገር ሁሉ ነገር ተሟልቶልኝ እኔ ባለፈው ልመሰክር መጥቼ አይ ዛሬ እንትን ረፍቷል ስለተባለ ትቼ ሄጃለሁ። ግን የሁሉ በረከት ተለቆልኝ እግዚአብሔር ይሄንን ሁሉ አድርጓል። ሃሌሉያ! ኢየሱስ ማነው? ጌታ ይባረክ። በሕይወቷ ላይ ብዙ ነገር ጌታ አድርጓል። እዚህ ቦታ ላይ ተጸልዮለታል፣ ተፈታ። አሁን ተፈውሳ ልጇን በሰላም መታ፣ ወደኋላ ደግሞ ተመልሳ ስራ በሯን ደግሞ ተከብቶለታል። አሁን ደግሞ በምስጋና እዚህ መድረክ ላይ ቆማለች። አተሮ ለእግዚአብሔር ክብር ስጡት። ኢየሱስ ጌታ ነው። ይሄን ያደረገ የናዝሬቱ ኢየሱስ ነው። ይሄን ያደረገ ጌታ ምን ትላለሽ? እኔ እግዚአብሔር ይመስገን በእውነት እኔ የትም ሄጃለሁ። እዚህ እሳቸውም አሉ። እሳቸው ጋርም ሲሄድ ያ አንድ ቃል ነው የሚመጣው። ግን እኔ ደግሞ እዚህም ሲመጣ እዛም ሲመጣ ከልቤ በቃ እኔ እዚህ ቤት ለምንድን ነው ስብከት በቃ ጥልቅ ብሎ ሲሰበክ የሆነ ነገር ነው ፍዝዝ የሚያደርገኝ። የሆነ ለምን ትልቅ አድርጎ ነው የሚሰብከው። ወይኔ እዚህ ልጅ ጋር እኔ ቶሎ ብሄድ ምን አለ እያልኩ ነው። ለምንድን ነው ከጌታ የተነገረለትን መጽሐፍ ቅዱስ ቃልን ሳንጠብቅም እሱ የተናገረ ነገር ስለሚፈጸም እናምናለን። እኔ ለምንድን ነው እሱን በጣም ደስ ያለ ስብከቱ በቃ ወደ ውስጥ ነው የሚገባው። ስብከት እውነት ነው። እውነቱን ስለሚሰበክ በጣም ራሴ ወደዚህ ስመጣ ያንቀጠቅጠኛል። ያ ሁሉ እግዚአብሔር ይመስገነው። ግን ዞር ያለው ፈውስም ዞር ያለው እሳቸው ጋር እዚህ ጋር ብዙ ነገር አግኝቻለሁ። ግን እንምጣ እንካፈል። ጤንነታችን ያለው ለካ በእግዚአብሔር ሰው በኩል ነው ያለው። በሐኪምም ዘንድ አይደለም በዶክተርም ይሁኑ። ግን ቢሆንም ዋናው ነገር የጌታ ሰው ሲናገር ብቻ ነው የሚሆነው። ስለዚህ እንምጣና እንካፈል ማለት ነው ፈልግ። ጌታ ይባረክ። ኢየሱስ ጌታ ነው። ይሄን ያደረገ የናዝሬቱ ኢየሱስ ነው። ሌላ ታምራት ይሁን፣ አዲስ ነገር ወደ ቤትሽ ይግባ። በኢየሱስም ታሪክሽ ይቀየር፣ ነገሮችሽ ሁሉ ይፍጠን። ታምራት በቤትሽ ላይ ይሁን። ተባርከሻል። ሙሉ ፈውስ ይሁን። ተባረክ።